የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። እሺ በርበሬ፣ ዘይት አጠቃላይ ቤት አስይዝ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ? ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ነው። ሌላው ቀርቶ በዱቤ የወሰድሽውን የሁማን ሄርና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ? ያልከኝ አሁኑኑ ፍቺ እፈልጋለሁ። አሁኑኑ ሰላም እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? ጨረስክልኝ እንዴ? ያንቺን ጨርሼዋለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ ነው። እንዳንተ በእኛ ገንዘብ እሱ ሰው ታስታክሰው የዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው? የዚህ ያሉ ሰው ቀብድ እየተቀበል ለምን እንደዚህ እንደው ከግጋኖሽ ይጨርሰው። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር የወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ እሺ እሺ። ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎኔ ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። አዝናነው ዶዲ፣ በአሁኑ ሰዓት ይሄንን ባልል ደስ ይለኝ ነበረ። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀ እንድትወጣ እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ ነው በተለይ ያንተ ባል። እባክሽ ምን ያሳዝን? ከአንተ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሄሎ 4,000 ብር አስገባልኝ። ለልጆች አስቤዛ እየገዛሁ ነው። እሺ ቶሎ እሺ እሺ። ልጆችን ግን ትወዳቸዋለሽ? እኔ እናቱ ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለቻቻ? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን፣ የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። እንዬ ኔ ኔ ኔ ኔ አንበሳ እንዴት ናችሁ? ደህና እማዬስ እንጃ ጠዋት ነው ወጣችሁ። ምግብስ አልሰራችላችሁ?
ከጧት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። ስልክ ልቀበላት እንዴ? ሲያምር ይቀራል መቼም አታደርጉ። እሺ እንግዲህ አንተ ልጅ በዚሁ ከቀጠለ መጨረሻችን ሸቤ ነው የሚሆነው። እኔ 18 ዓመት አልሞላኝ አልታሰር ምን አገባኝ? አንተ ተምቾ እንግዲህ እንዴ ስልኬን ለስልክማ እንደዚህ መሆን የለብን። ገና ልብሽ ልሰርቁ አይደል እንዴ? አልቀረብህም። ቤቢ ጭንጫማ ሰፍተህ ትሰጠኛለህ? በጣም ቸኩላለሁ። እሺ ተቀመጪ። ጨርሻለሁ። 20 ብር ቆጥረብሃል። በቃ ሌላ ቀልስት ከቻለሽ ደንበኛችን የልዩ አገልግሎት አልጀመርንም እና ስንጀምር እናሳውቀሳለን። አሁን ብሬን እስቲ። አረ ደንበኛችን ይሄንን የገማ ጫማ ሽታ ተቋቁሜ ብጠርግ አልከፍልም ይላሉ እንዴ? ምን አባን ያልከው? ና ልቀቀኝ። ምን አደረኩ? ምን አድርጌ? ልቀቀኝ። ምን አባን ያልከው? ተናገር። ልሜተው ወንድሜ ተው። በድረስ ስሜታዊ ትሆናለህ። ልጁን እኮ ልገለው ነበር። ታዲያ ህፃን ልጅ ይመታል። ያውን ደግሞ ያለ እድሜው ራሱን የሚያስተዳድር ህፃን ልጅ። እኔ እኮ እንደዚህ ጥሩ ሰው ትሆናለህ ብዬ አልጠበቅኩም ነበር። ስልክ ቁጥርሽን ስጪኛ። ምናልባት የወደፊት ባልሽ ልሆን እችላለሁ እድለኛ ከሆንሽ። አዝግ ነገር ነው። እሱን ታውቃለህ አይደል? አላውቅም። እሺ አሁን እየሄድን ነው። እሺ ወይኔ ግሬን። ምን ነው በጣም ተጎዳሽ እንዴ? ትንሽ ማማለው እንዴ? ምንድነው? ልይዝሽ ነው። ማሂ እንዴ ማን ነው? ወይኔ ፍቅረኛዬ ነው። ፍቅረኛዬ ማለቴ ከሱ ጋር እንደውም በጣም ነው የሚያስጨንቀኝ። ሉላ ቁም። እብድና እንዴ? ምን እያረክ ነው? ከዚህ ፋራ ጋር ተቃቅፈሽ እያየሁ ዝም እንድል ነው እንዴ የምትፈልጊው? እዚህ ጋር ቻለው አላልክም እንዴ? ነበር ያየኋቸው። ከዛ ወዴት እንደሄዱ ፈጣሪ ወቁ። ሰማኝ ሉል፣ በመካከላችን ምንም አልነበረም። እዚህ በኋላም አይኖርም። አጠገቤ እንዳትደርስ። ስለት መያዝ የወንድነት ምልክት ሳይሆን የፍርሃት ምልክት። ሴት ልጅ ማስገደድ ደግሞ ወንድነት አይደል። እመነኝ፣ ሁልሽንም እገልሻለሁ። እሺ፣ ካንቺ ጋር ደግሞ እናወራለን። በጣም አዝናለሁ። በእኔ ምክንያት አደጋ ላይ ወደክ። የልብሽ ላይ ባለመሆን ትንሽ መስዋዕትነት መክፈል ነበረብኝ። በቃ እንሂድ። ወይ ወገን፣ በስልክ መንጠቅ ጀምረን በቢላ እንጨርሰው። ሄሎ ሶሪ ጀለጀሌ ትፓረሰማሄ እና በቃ እንደዚህ እንደ ቀልምቷቸው ነው ማለት ነው። ፈጠራቸውን እንዲጠሉ አድርጌ ካላሰቃየዋቸው እኔ ግን ታውቂያለሽ፣ እኔ ከአንቺ ጋር እንደዚህ ሆናለሁ ብዬ አስቤ አላውቅም ነበር። አንተ ተዛስብ ጠባብ አይምሮ ያለ ነበር የሚመስለኝ፣ ግን ልብ በጣም ሰፊ ነው። አመሰግናለሁ። እና እዚህ ልብ ውስጥ ለመግባት አላሰብሽም? ሄሎ። አቤት። የት ሄደው ነው? እዛ ጋር ነው ያሉ። ሄይ ጀሊጀሊ። ምን አትምታኝ። ኩቹ ወጣይ። ሃሎ፣ ያለበትን ንገረን ብለው እኮ ትንሽ ማቱ ናቸው።
ዳን ብሩክ ዛሬ ይሄ ነገር ማለቅ አለበት። እሺ ጀግናው መጣ። ከኔ ጋር መጣላት ሲችል ህፃን ልጅ መማታት ምን አመጣው? እኔ ተገደል ይሳለ ከዚህ በኋላ በእኔም ሆነ በጓደኞቹ ስር ባገኝ እገድልሃለሁ። አለቅህ። ህይወት ከዚህ በፊት ብዙ አስከፍታኛለች፣ ግን ዛሬ ፈገግ እያልኩ እኖራለሁ። ያለፈው መም ትምህርት ሆኖኛል። ዛሬ ግን ደስተኛ ነኝ።